ከአንድ ሰው ጋር በፍቅር የወደቃችሁት እሱን ወዳችሁት ነው ወይስ የራሳችሁን ብቸኝነትና ስሜታዊ ባዶነትን ለመሸፈን? ብዙዎቻችን ግንኙነት ውስጥ የምንገባው የሚወደኝንና የሚንከባከበኝን ሰው እፈልጋለሁ በሚል ጉጉት ነው። ነገር ግን በጣም የሚያስደነግጠው እውነት ምን መሰላችሁ? የራሳችሁን ማንነት፣ የውስጣችሁን ስብራትና ፍላጎት በጥልቅ ሳታውቁ ወደ ፍቅር ግንኙነት የምትገቡ ከሆነ ነው። እየገነባችሁ ያላችሁት የፍቅር ግንብ ሳይሆን የራሳችሁን ስሜታዊ ማጥፊያ ጉድጓድ ነው። በመጀመሪያው ግንኙነት ሲጀምር የሚሰማን ስሜት እጅግ አስደናቂ ነው። እንደ የፍቅር ኬሚስትሪ መጽሐፍ ትንታኔ ከሆነ መጀመሪያ አካባቢ ወደ አንድ ሰው ስንሳብ በአንጎላችን ውስጥ የሚለቀቁ ሆርሞኖች ሙሉ በሙሉ እብድ የሚመስል ደስታን ይፈጥሩልናል። ይህ ስሜት በሲሳይ ንጉሱ ወይም ሰመመን መጽሐፍ ላይ እንደተገለጠው ሰዎችን ከእውነተኛ ዓለም አውጥቶ በቅዠትና በሰመመን ዓለም ውስጥ እንዲንሳፈፉ ያደርጋል ይላል። ታዲያ ብዙዎቻችን ግንኙነት ውስጥ ስንገባ የራሳችንን ማንነት እንቆልፋለን። የውስጣችንን ፍርሃት፣ ያለፈውን ታሪካችንንና ስሜታዊ ስብራቶቻችን ሳንፈውስ ይህ አዲስ ሰው መጥቶ ደስተኛ ያደርገኛል ብለን ስለምናምን ነው። ይህንን ግንኙነት በስነ ልቦናዊ እይታ ስንመረምረው እያደረግን ያለነው ሌላውን ሰው መውደድ ሳይሆን የራሳችንን ስብራት በሌላ ሰው ላይ መጫን ነው። በተቆለፈበት ቁልፍ መጽሐፍ ውስጥ እንደምናየው በሰዎች መካከል ያሉ ሚስጥራዊ ግንኙነቶችና ስሜታዊ ስብራቶችን ግንኙነቱን መርዛማ ያደርጉታል ይላል። ለምሳሌ አንተ በልጅነትህ የቤተሰብ ፍቅር ካጣ ፍቅረኛህ ላይ ልክ እንደ እናት ወይም አባት ሁኚልኝ የሚል ከባድና የማይቻል ግፊት ያደርጋል ማለት ነው። አንቺ ቀናተኛና ተጠራጣሪ ከሆንሽ ስህተቱ የፍቅረኛሽ ሳይሆን የራስሽ የውስጥ አለመተማመንና የተቆለፈ ማንነትሽ ነው። ይህ ማለት ራሳችንን ሳናውቅ የውስጣችንን ቁልፍ ሳንከፍት ወደ ፍቅር ስንገባ ሌላውን ሰው እንደ ፍቅረኛ ሳይሆን የውስጣችንን ቁስል እንደሚያክም ሐኪም ነው የምንጠብቀው ማለት ነው። ሐኪም ደግሞ ሲደክመው ወይም ሲሳሳት ግንኙነታችንን ወደ አላስፈላጊ ወይም ትክክል ያልሆነ ሁኔታ ውስጥ ይፈጥራል ማለት ነው። ታዲያ መፍትሄው ምንድን ነው? በፍቅር ግንኙነት ውስጥ ያላችሁም ሆነ በአሁን ሰዓት ብቻችሁን ያላችሁ ወጣቶች የተቆለፈውን ማንነታችሁን ለመክፈት እነዚህን 3 ተግባራዊ እርምጃዎችን መውሰድ አለባችሁ ማለት ነው። የራስን ስብራት መለየት። ራሳችሁን ጠይቁ። እኔ ግንኙነት ውስጥ የምገባው ያንን ሰው ወድጄ ነው ወይስ ብቸኝነት ስላስፈራኝ ብላችሁ ራሳችሁን ጠይቁ። ካለፈው ህይወታችሁ ያላችሁን ስሜታዊ ጠባሳን እወቁት። ሁለተኛው መፍትሄ ሌላውን ሰው ነፃ ማውጣት። ፍቅረኛችሁ እንደናንተ ወይም ሙሉ በሙሉ ደስተኛ እንዲያደርግ የሙጥኝ አለ ማለት። እሱም እንደናንተ የራሱ ጉድለት ያለበት ተራ ሰው መሆኑን መረዳት መቻል አለባችሁ ማለት ነው። የሶስተኛው መፍትሄ የፍቅርን ፈውስ መለማመድ። እንደተቆለፈበት ቁልፍ መጽሐፍ አስተምህሮ ፍቅር እርስ በእርስ በመተሳሰብ ስሜታዊ ስብራቶችን በጥበብ የመፈወሻ መንገድ መሆን አለበት ይላል። ይህ የሚሆነው ግን መጀመሪያ ራሳችሁን ለመፈወስ ዝግጁ ስትሆኑ ብቻ ነው ማለት ነው። እውነተኛ ፍቅር ማለት የተቆለፈውን ማንነታችንን የሚከፍትልን ቁልፍ ሳይሆን እኛ ራሳችን ቁልፉን ይዘን ወደ በሩ ስንቃረብ የሚፈጠር ውብ ግንኙነት ነው። ራሳችሁን ሳታውቁ ፍቅር ውስጥ አትግቡ። መጀመሪያ ራሳችሁን ውደዱ።
የውስጣችሁን ቁልፍ ተረዱት። ያኔ ከሌላ ሰው ጋር የምትመሰርቱት ግንኙነት እውነተኛና ዘላቂ ውጤታማ ፍሬያማ ይሆናል ማለት ነው። ይህ ቪዲዮ ጠቃሚ እውቀትን እንዳስጨበጣችሁ ተስፋ አደርጋለሁ። ቪዲዮውን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ለጓደኞቻችሁ ሼር በማድረግ አጋሩት። እናንተስ ራሳችሁን ሳታውቁ ፍቅር ውስጥ መግባት ምን አይነት አደጋዎች ያመጣል ብላችሁ ታስባላችሁ? በኮሜንት መስጫ ላይ አስቀምጡልኝ። በሚቀጥለው ቪዲዮ በሌላ ታሪክና ይዘት ይዤላችሁ እመልሳለሁ። እስከዛው ድረስ የተቆለፈው ማንነታችሁን የሚከፍት ብርሃን ያብራላችሁ። መልካም ቆይታ